እያወራችሁ ደረሱ ማለት እንጂ ያ እውነት የምሬ ነው። እንደውም ከፈለግ ቪዲዮን ልክልሃለሁ። ያወራችበትን ቪዲዮ አለ እኔ ጋር እና እያወራት ደረሱ። ከዛ ዋ ያልኳት ለምን እንደዚህ ታደርጊያለሽ? ብዙ ዲቴል ያልገባሽው ፍቅር ላይ እንዴት እንዲህ አይነት ነገር ታደርጊያለሽ? ማም ላቭ ምናምን አለች አለ እና አሁን ልጅቱ ራሱ ሌላ ዓለም ውስጥ ነው ያለችው። ሄዳ እንዴ ጠቅ ካልተደረገች ራሱ እሷን ራሱ ወደ ሰው አድርጎ ለማለት ነው ያብላለች። አንቺ ታዲያ ብቻ አይደለም ቀኑን ሙሉ አውሪ፣ ይሄ ቤት እስኪዘጋ አውሪ። ኮንስታብል የምሬን አንቷን ጨርሳለች። ግን ህዝብ ጠልተው የምወደው ግን ይሆናል የተከበሩ ኮንስታብል ብትወልደኛ ታደርሰኝ ማንቲውን ይማኛ ሻርክ የታናሽ ነው የሚለው ሌላው ቢቀር ማለት ነው። እናቷን ሳባርጋችሁ ዴዚን ሳባርጋችሁ ኦኬ ምንድን ነው የማያጣላችሁ? በውስጥም ጨርሶ ማለት ይችላላችሁ። ምክንያቱም እናንተ ጥቅም ይቀራችኋል። አንዳንድ ጥቅም አትዋሽ፣ አታጭበርበር። ለጥቅም ነው ልጅቷን የፈለግካት። የሚያሳዝነኝ ግን እቺ ምስኪን ልጅ ምንም ስለማታቅ ፍሪደሜን ስትረሲን ምናምን ላቁም ብላ መሯሯጥ የፈለገችው እሷን ከእናቷ ጋር አስታርቃ ከእሱ ጋር ለመሆን ነው። ዴዚ ወደፊት ትማርበታለች። አሁን አዲስ ስለሆነች ምንም ስለማታቅ ተሸቡዳ ነው። የከተማ ልጅ ብትሆን አትሸቡዳትም። ቷ ነው ምናምን ለምትል ልፋጫም ልጅ አልወለዳችሁም፣ ልጅ የላችሁም። ልጅ ያለው ሰው ለልጁ መልካም ነገር ነው የሚበኘው። ኮሌጅ እንድትሄድ ነው የምትፈልገው። ትልቅ ደረጃ እንድትደርስ ነው እናት የምትፈልገው። ኢቨን ሚስጥር የነገረችኝም ፊት ለፊት ስናገር፣ ፊት ለፊት ማለት ሜዲኬሽን ትወስዳለች የተባለውን በፍጹም አላረገውም ብላ ፐብሊክ ላይ አልተናገረችም። እናት እንደዛ ናት። እናንተ ግን ታሳፍራላችሁ። ከእናት የበለጠ ለእሷ ያዘናችሁ የምትመስሉ ስራ ሰርታ አታውቅም። ዴዚ ምንም ነው የማታውቀው፣ ምንም አታውቅም። እናቷ ናት ኤቭሪቲንግ የምታስተምራት። እናትም አባትም ሆነ ያሳደገች እናትን እዚህ ሶሻል ሚዲያ ላይ መጣችሁ መብቷ ነው ምንድን ነው ትላላችሁ። ከዚህ በፊት ለምን ዴዚ ከቤት ልውጣ አላለችም? አንተ ከመጣ በኋላ ነው ቤተሰብ ልትለያይ የመጣው። ልትነጣጥል የመጣው አንተ ከመጣ በኋላ ነው። ከዛ በፊት ምንም አይነት ከቤተሰብ ጋር አንድም ችግር አልነበረባትም። ስለዚህ ሲንግል ማሞች እኔ ያሳዝኑኛል። ወንድም ቢኖራት አባት አጠገቧ ቢኖር እንደዚህ አትደነፋም ነበር፣ እንደዚህ አትበጠረቅም ነበር። እናቷን የጠላ እሷን ሊያፈቅር ሊወድ አይችልም። ይሄንን ነው ምለው። ስለዚህ ከዚህ ነገር ብዙዎቻችሁ ብትማሩ መልካም ነው። ዴዚዬ ምንድን ነው የምነግርሽ? ልጅ ነሽ፣ ፍቅር ላይ ነሽ። ወደፊት ግን እውነተኛ ነገሩን ስታቂ ትማሪበታለች ብዬ አስባለሁ። እንድታገባ አልፈቅድልህም። የሚመጣውን ስለማውቀው አንተ ሰውዬ ልክ አይደለ። አሞራ የምትባል ሰውዬ ልክ አይደለ። ልክ አይደለ። እኔ ራሱ ልታሳብደኝ ነው። የኔ ቁስል ራሱ አስነስተ ዛሬ ወደ እኔ ቤት ራሱ ልመለስ ነው ባንተ የተነሳ። ያ እናትን ሳታከብር ጭራሽ ከአሁኑ መልስ መሰጣጣት፣ ጭራሽ አሜሪካን ድረስ እየሄድክ ምንም የማታውቅ ልጅ አይምሯ የኔ እንኳን አይምሯ ትንሽ በሰል ያለ ነው። የትም አባቷ አትደርስም። እድሜ ለአብይ አህመድ ቁጭ ያልነው እዛ ነን። ተያይዘን ነው ገደልቃችሁ። ምን አባታችሁ ነው አይናችሁ የኛን ልጆች ላይ የሚያየው? ምን አባታችሁ እዚህ ቁጭ ብለን እኮ ጉዳችሁን እኮ እያየን ነበር። አንተ ጃኒ ላይ ስትሻፍድ አልነበረም እንዴ? እርዷት ይችን ሴትዮ። ይችን ልጅ ራሱ ከተቻለ ጸበል ማስገባት ነው፣ ቁጭ አርጎ መምከር ነው እንጂ አይሆንም። እውነቱን እንነጋገር። እኔ አልሸፋፍንልህ፣ አይሆንም። አንተ ድንበር ተጋድላይ ድሮ ገና ከአመት በፊት ነው እንግዲህ ፎቶ ወጥቶ እዚህ ጋራ ያየ ነው። እኔ መብት ነው ድንበር ተጋድላይ ብለህ መሳሪያ ካነሳ ግን ከደሴ ጋር አትሄድም። እሷ ድንበር ተጋድላይ አታውቅ። አሜሪካን ያደገች ልጅ ዘር አታውቅ። ለዚህ እኮ ነው ዚስ ኢዝ ላቭ ትላለች። አንተ ደግሞ ከዛ በፊት ድንበር ተጋድላይ ነው። ስለ አንተ ፖለቲካ ሰው ነህ፣ የዋር ሰው ነህ። እቺ ደግሞ ሌላ ሰው ነህ። አይቻልም። ኢቭን ትግራይ ብትሆን እንደዚህ ለምን ትግራይ አትሆንም? ለምን አንተ አማራ አትሆንም? ቱ ዲፈረንት ፒፕል፣ በጣም ሁለት የተለያያችሁ ሴቶች ነው። እቺ የአርት ሰው ናት፣ የአርት ልጅ ናት። አይሆንም። በቃ የማይሆን ነገር በእልህ ለጊዜው እኛን ለማናደድ ህዝቡን እንትን ለማለት ምናምን ነገር ቻቸብ ምናምን ልታረግ ትችላለህ ወይ? ሰውም ደግሞ አያቸው ፍቅራቸው ነው። እኛ ግን እናውቀው ፍቅር ወዴት ተለውጦ ወዴት እንደሆነ ተፋጠን እንዴት እንዳለን እናውቀዋለን።
አይሆንም። ሎተሪ እንደወጣልሽ ቁጠሪው። ሲኖትራክ አዲስ ሲኖትራክ በርሽ ላይ ነው ያለው። አግኝተሽ ነው ይህን የመሰለ ቆንጅዬ ልጅ። ይህ ወደፊቱን የሚያውቅ መድኃኒዓለም ነው። ይቀጥሉ አይቀጥሉ ገና መች ተገናኙ። ሰተሽ ላኪያት እዛ ትለፍልፊ። ቀባዣሪ ትለፈልፋለች እንዲወታ ሚዲያ ላይ ላኪያት። ፓስፖርቷን ስጫት፣ አለበለዚያ ማውጣት ትችላለች። ቀባዣሪ እንጆይ ታርግበት። እድሜዋን ልትበላት ነው እንዴ? የ1 ዓመት ልጅ ወጥራ ስንት የታፈናልባት ይሄ የቆየባት ዝናናበት ዛናቷ ላይ ወጣ። ልጅቷ ልታብድ ነው። ሄኖክ ልጅ ነካለ ስታብጃል ነበር እንዳንቺ እንደው ተዝናናበት። ምን አባሽ ነው ልጅቷን አፍነሽ እዛ ምን አርጓት ነው የምትዩ እንዴ? ልጁ ገና ልጅ ነው። በጣም ከትምህርት ይልቅ መልኩ ላይ የሚያተኩር ቆንጅዬ ነኝ ብሎ የሚያስብ ልጅ ነው። ጥሩ ፊቸር የለውም። ቁጭ ብለሽ ስታስቢ ቆንጆ ልጅሽን ሴት ልጅሽን አሳድገሽ ለፍተሽ፣ የአሜሪካ እናት ደግሞ እንደሌላው እናት አይደለም። ሌላ ኢሮፕ ያላችሁ ዩዶን አንደርስታንድ ላይፍ ኢን አሜሪካ ኢትስ ሪሊ ሃርድ። ስራ ሰርተን ለፍተን ተሰብረን ነው ልጆቻችን የምናሳድገው። እንዲህ ለፍቼ ተሰብሬ ልጆቼን ልጄን አሳድጌ የቲክቶክ ቀፋይ ልጄን ምናምን ከኔ አያስኮበልልም። አልዋሽሽም። ይህን 4 ነጥብ በእግሬም ነው ጽፌ ነው የምሰጥሽ። አልሰማሽም። ልጅ ደግሞ እንዴት ይለመናል? ፉል ታይም ለማኝ እንዴት ይሆናል? አልሰማሽም። ወንድ ልጅ ፋይናንሻሊ ቤተሰቡን ፕሮቴክት ማድረግ አለበት። ስለዚህ እንደዚህ ዋጋ ከፍዬ ልጄ ተምራ እንደዚህ ትደርሳለች ምላትን ፊቸሯን ሆልድ አድርጎ ነገ ሌላ ነገር ምንም ነገር እንዳታረግ ካረገ በኋላ ደግሞ ቀፋይማ ሁሉስ ቀፋይ አይደል? ማን ነው ሲባል ደግሞ እሱ ቲክቶክ ላይ መጥቶ በሰው ኪስ ሚኖር ተመሳዋጭ